ኮምፒውተሮቻችን ቢዚ ከሚያደርጉብን ነገሮች መካከል አንዱና ዋናው ቴምፖራሪ ፋይል ነው። ቴምፖራሪ ፋይል ደግሞ በሁለት አይነት መንገድ ይቀመጣል። የኦኤስ ወይም ደግሞ የሲስተም ቴምፖራሪ ፋይል አለ፣ የዩዘር ወይም ደግሞ የተጠቃሚ ቴምፖራሪ ፋይል አለ። በራን ኮማንድ ቴምፕ እና ፐርሰንት አድርገን የምንጠፋቸው የቴምፖራሪ ፎልደር አይነቶች አሉ። የሁለቱ ልዩነት ምንድነው? ቴምፕ ብለን የምናገኘው ቴምፖራሪ ፋይል የሲስተም ቴምፖራሪ ፋይል ሲሆን ፐርሰንት ብለን ደግሞ የምናገኘው ዩዘር ቴምፖራሪ ፋይል ነው ማለት ነው። ይሄ ማለት በጣም ብዙ ሳይዝ የሚይዘው የዩዘሩ ቴምፖራሪ ፋይል ነው ማለት ነው። እሱም ፐርሰንት ብለን የምናገኘው በጣም በብዙ ጂቢ ሊቀመጥ ይችላል ኮምፒውተራችን ላይ ማለት ነው። በጣም በብዙ ሳይዝ ኮምፒውተራችን ላይ ሲቀመጥ ደግሞ ኮምፒውተራችን በጣም ቢዚ ይሆናል ማለት ነው። ስለዚህ እነዚህን ሁለት ቴምፖራሪ ፋይሎች ማጥፋት ይኖርብናል ማለት ነው። ኮምፒውተራችን እየተንጠራፋ የሚያስቸግረን ከሆነ ከብዙዎቹ ችግሮች መካከል አንዱ ይሄ ሊሆን ስለሚችል ሁለቱንም ቴምፖራሪ ፋይሎች ማጥፋት ይኖርብናል። እሱንም ለማጥፋት የኮምፒውተራችን ኪቦርድ ላይ ዊንዶውስ +R በመንካት ራን ኮማንድ ላይ ቴምፕ ብለን ኢንተር ስናደርገው ልክ እንደዚህ ቴምፖራሪ ፋይሉ ይመጣል። ሴሌክት ኦል አድርገን ዲሊት ከዛ ፐርሰንት አድርገን ደግሞ እሱንም ኢንተር እናደርገዋለን። ከፈለግን ፕሮፐርቲ ሁሉ ልናየው እንችላለን። ኦልሞስት እዚህ ኮምፒውተር ላይ ያገኙት ወደ 7 ጂቢ ቴምፖራሪ ፋይል ነው። ይሄ ደግሞ በጣም ከፍተኛ ስለሆነ ቢዚ ያደርገዋል ኮምፒውተሩ ማለት ነው። ይሄንንም ሴሌክት ኦል አድርገን እነዚህን ሁለት ቴምፖራሪ ፋይሎች በማጥፋት የኮምፒውተራችን ፍጥነት ማሻሻል እንችላለን ማለት ነው። ቪዲዮ ከጠቀማችሁ ፎሎ አድርጉ።